ቪዲዮ ብያቸው ነው የወረዱት ከመምጣት በፊት ሰላማት ትፈልጋችሁ ትችላላችሁ ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው ልባሉ ያው ሲመጣ እንዲላርገው ምናምን እያስታው አባቱ ይሰጡኝ መከት ይሄው ነው በእግዚአብሔር ዘንድ ያስጠይቃል እኔ ተጽዕኖ አላደረኩም የራሳቸው ፍላጎትና መብት ነው የኛ ሐሳብ ነው እናንተ ተዘመሩ ኮተናችሁ እነሱ ይሄው ስማት ለቤቱ እናንተ አያገባችሁ ቤት ያዘው 97 ነበርክ እንዴ አንተ 97 ነበር አቋማቸውን መጫን ማስገደድ አልችልም ቤቱን አሸጠ የምን ተጽዕኖ ቤቱን አሸጥክ ለምን ቤቱን ላሸጥከው ሲፍሪ ገርበስ ካሁን ድረስ እናት እያሰደብካት ነው ምን ባላለ መናገር እንችላለን ሄደን መናገር እንችላለን እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትይ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው ኦልሞስት ይሄንን 10 አመትና ከዛ በላይ ከጓደኝነት ጊዜ ጀምሮ ማለት ነው በጓደኝነት ቅድም 4 አመት ቆይተናል ብዬሻለሁና ብቻ ለመግለጽ ይከብዳል ምናልባት የብዙዎች ባለትዳሮች ችግር ነው ብዬ ማስባለሁ እንደመሰናከል የቤተሰብ ጣልቃ ገብነት እኔ እንደድል ሆኖ መጥፎ አማች አላጋጠመኝም የባለቤቴ እናት እጅግ በጣም ወዳት ማከብራት ናት ኢቭን ኢፍ ግን መጥፎ አማች ቢገጥም እንኳን እናት ትከበራለች እናት ያለችው ነገር ትክክል ነው ብዬ ነው ማምነው የኔ እናት ባለቤቴን ባትቀበልልኝ ትክክል ነች የራሷ የሆነ እምነት ስላላት ነው የራሷ አመለካከት ምክንያት አላት በእኔ በኩል በሱ በኩል የገጠመኝ ግን ታናሽ እህቷለች አብራው ትኖር የነበረች እሷን ስትበጠብጠኝ ኖረችው እንደ ችግር ይነሳ ከተባለ ሌላ እህት ወንድሞች አሉት እጅግ በጣም ሰላማዊ እጅግ በጣም ሃይማኖተኛ እግዚአብሔርን የሚፈሩ ምን ልበልሽ በቃ ደስ የሚል ግንኙነት ነው ያለን ደስ የሚል ሰላምታ ነው ያለን ስለዚህ ከዚህም እህቱ ጋር እንደዚህ እኔ ሰው ቀርባለሁና ሰላምታ ነበረን ሰላማዊ ግንኙነት ነበረን ግን በጊዜ ሂደት የመጣ ነገር ነው አንዳንድ ጊዜ ብዙ ቦታ እንደሚባለው እንደ ኮምፕሌክስ ስላይክ ቅናት ነው የሚባለው እንደ ወንድሜን ወሰደችብኝ አይነት ነገር እንደዛ አይነት ነገር ይመስለኛል በእኔ በኩል ነገሩ ሲጀመር በብሔር በምን በብዙ ነገር ነው የተነሳው ግን ምንም አሳማኝ ነገር አላገኘሁኝም ሌሎች ባለትዳሮችም ጋር እሰማለሁ ወደ እኔ የሚመጡ ብዙ አይነት ጥያቄዎች አሉና የቤተሰብ ጣልቃ ገብነት ትዳሬ ሊያፈርስ ነው ዳጊ አንቺ ያለሽን ኤክስፒሪየንስ ሼር አድርጊ የባሌ እህት በጠበጠችኝ የባሌ እናት ረበሸችኝ ትዳሬ ሊፈርስ ነው ብዙ አይነት ነገሮች አሉና እኛ ያንን እንዴት ተወጣ ነው እኔ በበኩሌ እኔ በጣም ደካማ ነኝ ማለት ፈተናዎች ሲመጡ እኔ በስራዬ በህይወቴ በጣም እጋፈጣለሁ በፍቅር ጓደኝነት በፍቅር ግንኙነት ኢቭን በትዳር ግን ብዙ እኔ ጠንካራ አይደለሁም ብዙ ሴቶች ጠንካራ ነሽ እንደዚህ እያሉ በጣም ያመሰግኑኛል እንደ ምሳሌ እንዳራያ ያነሱኛልና እዚህ ላይ በጣም ደካማ ነኝ ይሄንን ሙሉ ክሬዲት የምሰጠው ለባለቤቴ ነው የሱ ድጋፍ የሱ ከጎኔ መሆን የሱ ምክር የሱ ውሳኔ ነው ይሄንን ትዳር ያተረፈው እንዳይፈርስ የሆነው ለዛሬው ቀን ይበቃ ነው ብዬ አስባለሁና በዚህ አጋጣሚ አመሰግናለሁ ሁሉንም አመሰግናለሁ ግን ለዚህ መታደል ያስፈልጋል ብዙ ጊዜ ባሎች ናቸው ለዚህ ነገር ወሳኞች እኔም ባይኔ ስላየሁት ብዙ ትዳር ላይ እንደዚህ አይነት የቤተሰብ ጣልቃ ገብነትና መሰናክል ሲመጣ እዛ ጋር ማስቆም ያለበት ባልየው ነው ምክንያቱም ባለቤቱን ካልናቁ ተረቱ ከጓደኝነት ጀምሮ እስከ ትዳር ድረስ እኔ ከቤቢ ጀርባ ምን ነበረ ብትይ በቀኝ እህቷ ልጅ በግራ ኤክሷ ልጅ በእነዚህ ሁለት ሴቶች በጣም ስፈተን ነው እና ገባው ልጅ ነው እንዴ ሊያየ ከልጁ በላይ በልጆቹ ብሎ ማለት ነው ሊክደኝ አይችልም ማለት እኔ ማን ነኝ አዎ የሚዲያ ሰው ነኝ አላቀውም እኮ ግን በልጁ ሙሉ ለምን ይዋሸኛል ለምን ልጆቹን ይሳይ አላገባውም ቆይ ግን አንድ ጥያቄ ልጠይቃችሁ አንድ እስኪ
አሁን ማለት ነው ከስድብ አትሳደቡ ልንገራችሁ አትሳደቡ እግዚአብሔርን አትሳደቡ እዚህ ውስጥ ያላችሁ የምትሳደቡ ሰዎች አትሳደቡ ግን አንተ ያቂልይቃችሁ አንድ ሰው ፍቺ ከጠየቀ ወይም ከተፋታ ዝም ብሎ አይቀመጥም ይቀመጣል ብላችሁ ታስባላችሁ ማለት ፍቺ የተፋታው እኮ አንደኛ ነገር በቃ ከዛ ሰው ጋር ያለኝ ነገር ከታድርጌ ነፃነቴና ውጪ እንደ ልቤውኝ ይኖራሉ ብሎ አይደል እንዴ ፍርድ ቤት የሚቆመው እዚህ ጋር እንዳትመጣ ኬኳ በዚህ ጠረጴዛ ስልሹልካ አይደል እንዴ በትዳር ላይ ሁኚ የሆነ ነገር ቢገኝብኝ አንደኛ ነገር ስሜ የሚጠፋል ሁለተኛም ነገር እግዚአብሔርም አይፈልገው ሶስተኛ ነገር በቃ ነፃውኝ መኖር ነው የምፈልገው ብሎ አይደል እንዴ ጋይስ ፍቺ የሚጠይቀው አንድ ሰው ፍርድ ቤት የሚቆመው እስኪ ይመልሱልኝ ፍርድ ቤት የሚቆመው ለዛ አይደል ሶ ይሄ ሰውዬ አንድ ጥያቄ ልንገራችሁ እኔም ሲንግል ማም እኮ ነኝ ከባሌ ጋር የተፋታው ሴት ነኝ ባሌ አግብቷል አስረግዟል ሶ ምን አገባኝ አው እንዳልኳችሁ እንደ ሴት የሚሰማኝ ስሜት አለ የሚደብረኝ ነገር አለ የሚከፋኝ ነገር አለ እንደ ሴት እንደና ግን ደግሞ ይሄ ሰውዬ እንዴ ተፋቱብኝ እኔ አሁን ለኔ ከኔ ጋር የሚጣጣም ሰው ዋገኝ እምራለሁ አልምርም ሶ ይሄ ሰውዬ ከተፋታ እና ፍቺ ከተፋታችሁ በኋላ አንድ ሰው ለምን ሪሌሽን ውስጥ ገባ ለምን ትዳር ያዘ ብለን መውቀስ እንችላለን ቀድሞውኑ ትዳር ላይ ሆኖ ስንት የሚማግዱ ሰዎች አሉ ሰው አይደል እንዴ ጋይስ ማለት ለምን ሄደ ማለት እንኳን እንችልም ተፋታን እኮ ሬዲ ከተፋታን ምን አገባኝ ምን ያገባኛል ስለሱ ምንም እኮ ያገባኛል ፍርድ ቤት ሄዶ የሚቆመው ፍርድ ቤት ሄደን የቆምነው እኮ ነፃነት ይላውጅ መሰለኝ በቃ ከዚህ በኋላ ስለኔ ህይወት አያገባህም ስላንቺ ህይወት አያገባኝም ኃላፊነት አለብኝ አንቺ ከወንድ ጋርሽ ከሴት ጋርሽ ምን አገባኝ ልል ነው እኮ ፍርድ ቤት ነው ስለዚህ ይሄ ሰው እንደው ቢሆን እንኳን ቢያገባ እንኳን አላገባም ቢያገባ እንኳን ኦፊሻል አድርጎታል ፍቺውን አይመለከተንም አንድ ሰው የሚፋታው እኮ ካልተስማማ አይደለም እኮ በቃ ካልፈለገ ቤቱን ትቶ ይሄዳል ሶ ምን ልላችሁ ፈልጌ ነው እንትን ይያልኩት አይደለም እንደ ሴት ልጅ ነገርኳችሁ እኔ ሲንግል ነኝ የተሰማኝ ነገር አለ የሚሰማኝ ነገር ወደፊት የሚሰማኝ ነገር አለ በትዳሬ በህይወቴ በቤቴ የሚሰማኝ ነገር አለ ግን ደግሞ ማስቆም አልችልም እሱ ፈልጎ ከሄደ ጋይስ ፈልጎ ከሄደ ማስቆም ትችላላችሁ አትችሉ ችግራችን እኛ ምንድነው አንድ ወንድ ልጅ ከሄደ በኋላ ብዙ ነገር እነሱ ላይ ነው የምንለጥፈው ግን ደግሞ ስለሚገባቸው ነው የምንለጥፈባቸው በነገራችን ላይ ይገባቸዋል ወንዶች ባይዘው ሁሉም ወቀሳ ይገባቸዋል ትችትም ይገባቸዋል ስድብም ይገባቸዋል ዱላም ይገባቸው ወንዶች ነበሩ ግን አሉንም እዚህ ሀገር ላይ ለማን ነው ዱላው ስድቡ ለኛ ነው እኔ በጣም ጥሩ ባል ነኝ ልንገር በጣም ታማኝ ክርስቶስን ነው ማለት ሰራተኛ ከጠፋ ቤት ወለውላለሁ እርግዝና ላይ ተንበርክኬ እግር አጥባለሁ ሐኪም ቤት ስትመላለስ አብሬ ቼክ አድርጌ ምናምን ነው አሁን ሰው ጋር ያለው ሌላ ሊሆን ይችላል ሰብሰብ አርጌ ቤት ወልውዬ ጠርጌ አጽልቼ ምናምን ሰራተኛ ሳይኖር ልጆቼን ሳምንት 15 ቀን እሷ ስራ ላይ ስትሆን ስቱዲዮ እንደምታውቀው ሙዚቃ እንግዲህ ለሊት ነው የሚሰራው ለሊት ነው አቀናባሪዎች ጋር እንትን የሚደረገው ድራማ እየሰራው ቲያትር እየሰራው አስተኝቼ መጥዬ ህፃናት እንዴት አያያዝ እንደምችል እያጠብኩ እንትን ያረኩ ቤቢያው ነኛው ለቀጣዩ ትዳር ፕሮሞሽን ነው ወይንስ የነበረው ለመመለስ ነው ወይንስ አይ ለልጆቼ ያለኝን ፍቅርና ስዕሉንም አሁን የተሰሩትን ዜናዎች እኔ አላይም ብዙም አላይም ግን ሰዎች አረምን እየተካሄደ ነው ምናምን ይልኩልኛልና ሳይ ልክ እነኝን ፍቅር የሆኑ ልጆች እንዴት ነው ጥዬ የሆነ ሴት ወድጄ ጥዬ ልሄድ የምችለው ስለራሴ ክሊር ማድረግ ስለፈለኩኝ ነው ትንሽ የሚቆጨኝ ባርኮ ነው ትንሹ እሱ ከመጣ በኋላ ብዙ ውጣ ወረዶች ምናምን ስለነበሩ እሱ ነው ብዙ ማርካና ማሪዛ ግን ያቃሉ እንዴት እንዳሳደኳቸው እንደዚህ አርጋኛለች እንደዚህ በፍጹም ልልም አልችልም እንግዲህ በሷም በኩል እንደዚህ ነው ወይ እንግዲህ አንተ አናግራት አንዳንድ ነገሮች እንዴት ነው አሁን እንዴት ነው እኔ ሚዲያ ላይ ወጥቼ እኔ ሆንኩትን እንዲሆኛለሁ ልል ይችላልው ግን ኃላፊነት ይሰማኛል ለልጆች ኃላፊነት ይሰማኛል ለምን ስለናታቸው መጥፎ ነገር ልናገር አይገባም እኮ ገበናዬ ነው እኮ የሷን ገበና ሳውጣ እኮ የኔ ገበና ነው የወጣው
የኔ ውርደት አብረን ባንሆንም ብንለያይም ማለት ነው ልጆቻችን ለምን ያፍራሉ? ልጆቻችን ለምን ይሸማቀቃሉ? ካለቀ ከተደመደመ ካበቃ ደግሞ አበቃ ነው። እንደገና ወደ ኋላ ተመልሰ እንዲህ ነበር እንዲህ ተደርጌ እንዲሆኝ በጣም ልክ አይመጣም።